ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በዛሬ የጥያቄና መልስ ፕሮግራማችን የስድስተኛ ክፍል የሞዴል ጥያቄዎችን እንሰራለን። የእንግሊዝኛ ሞዴል ጥያቄዎችን በሚቀጥለው ማለትም በ2019 ዓመተ ምህረት ሚኒስትሪ ለምትወስዱ የስድስተኛ ክፍል ተማሪዎች ካሁኑ ይህንን ቪዲዮ በማየት አብረን እየሰራን እየተማማርን ጥሩ ውጤት ለማምጣት በጋራ እንስራላለው። ስለዚህ በቀጥታ ወደ ጥያቄዎቹ እናልፋለን። የመጀመሪያው ጥያቄ my father grammar part ነው። my father usually blank the bus to work እዚህ ባዶ ቦታ ላይ ገብቶ ስቴትመንቱን የሚያሟላው የትኛው ነው? A drives B driving C drive D driven የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው ድራይቭስ ይሆናል። ለምን ከተባለ እዚህ ጋር የምትመለከቱት my father የሚለው ያው እንደ ሰብጀክት ነው ኮንሲደር የሚደረገው ሲንጉላር ስለሆነ ቨርቡ ምን መሆን አለበት? ሲንጉላር መሆን አለበት ማለት ነው። ስለዚህ በቨርብ ጊዜ ኤስ ያለበት ኢኤስ ያለበት ወይም ደግሞ መጨረሻው አይ ኢኤስ የሆነው ቨርቡ ሲንጉላር ነው ማለት ነው። So my father usually drives the bus to work. So the right answer is A. ወደሚቀጥለው ጥያቄ ስናልፍ I blank this car 2 years ago. 2 years ago ኤጎ ምትለዋን የታይም ወርድ ናት። ስለዚህ ምንን ታመላክታለች የሚለውን ነገር ኮንሲደር ማድረግ ያስፈልጋል። ፓስት ኃላፊ ጊዜን ያመላክታል። ስለዚህ እዚህ ጋር የምንጠቀመው ቨርብ ቪቱ መሆን አለበት ማለት ነው። ቨርብቱ መሆን አለበት ወይም ደግሞ በሲምፕል ፓስት ፎርም የተገለጸ መሆን አለበት። So A have bought B buy C buying D bought የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው bought ይሆናል። ምክንያቱም ago 2 years ago ያለፈ ጊዜ ነው የሚያመላክተው። ስለዚህ the past form of buy is bought. So the answer is D. I bought this car 2 years ago. ወደ ቀጣዩ ጥያቄ ስናመራ am a student. I blank go to school. A usually B always C sometimes D every day እዚህ ጋር am a student ይላል። እኔ ተማሪ ነኝ። ስለዚህ ትምህርት ቤት የምሄደው ሁልጊዜ ነው፣ በየቀኑ ምንም ቀን ሚስ አናደርግ ማለት ነው፣ ከሰኞ እስከ እሁድ። ስለዚህ እንደዛ ከሆነ ኦልዌይስ ይሆናል። ነገር ግን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ አንዳንድ ትምህርት ቤቶች የመንግስት ትምህርት ቤቶች ደግሞ ቅዳሜም ይካሄዳል አይደለ? ሰው እሁድ ትምህርት የለም። ኦልዌይስ እንዳልል አይሆንም፣ ምክንያቱም እሁድም አልሄድማ ትምህርት ቤት። ስለዚህ በሳምንት ስድስቱን ቀን የምሄድ ከሆነ ኖርማሊ ፐርሰንቴጁ ከ80 እስከ 90 ሊሆን ይችላል። ሰው ኦልዌይስ አይሆንም፣ ሰምታይምስ አይሆንም፣ ኤቭሪዴይ እዚህ ጋር ከሰብጀክቱ ቀጥሎ አይመጣም። ኤቭሪዴይ አት ዘ ኢንድ ነው የሚመጣው። ነገር ግን ኤቭሪዴይ ከተባለ ዊዛውት ኤክሰፕሽን ነው። ከሰኞ እስከ እሁድ ኤቭሪዴይም ብንል በየቀኑ ማለት ነው አይደለም። ኦልዌይስም ብንል ሁልጊዜ ነው ዊዛውት ኤኒ ኤክሰፕሽን። ሚስ የምናደርገው ደ የለም ማለት ነው። ዩዥዋሊ ስንል ግን ኖርማሊ የተወሰነች ሚስ የምትደረግ ቀን አለች ማለት ነው። ምክንያቱም ከመቶ ፐርሴንቴጁ ከ80 እስከ 90% ይይዛል ዩዥዋሊ። እነዚህ አሁን ዩዥዋሊ፣ ኦልዌይስ፣ ሰምታይምስ የሚሉት ቃላት አድቨርብስ ኦፍ ፍሪኩዌንሲ ናቸው። ድግግሞሽን ነው የሚያመላክቱት።
ሰው በሳምንት ውስጥ ምን ያህል ጊዜ ነው ትምህርት ቤት የምንሄደው? የተለመደው most of the time 5 ቀን ከሰኞ እስከ ዓርብ ማለት ነው። ስፔሻሊ ፕራይቬት ስኩሎች ውስጥ አይደለም። ገቨርንመንት ስኩል ላይ ደግሞ ቅዳሜም ይገባል። አይ ቲንክ ቅዳሜም ተማሪዎች ትምህርት ቤት ይሄዳሉ። ስለዚህ በሳምንት 6 ቀን ሆነ ማለት ነው። 7 ቀን ቢሆን እሁድን ጨምሮ ኦልዌይስ እንል ነበረ። ነገር ግን እሁዱ ትምህርት ቤት አንሄድም። በዛም የተነሳ ትክክለኛው ምላሽ ሊሆን የሚችለው አይ አም ኤ ስቱደንት አይ ዩዥዋሊ ጎ ቱ ስኩል ይሆናል። ግልጽ ነው አይደለ? ስለዚህ the answer is ኤ ለምን ሆነ? ያው እሁድ ትምህርት ቤት አይካሄድም። እሁድ ቢካሄድ ኖሮ ኦልዌይስ የሚለው መልስ ሊሆን ይችል ነበረ። ነገር ግን ሁልጊዜ ትምህርት ቤት አንሄድም። ኤክሰፕሽናል ቀናቶች አሉት፣ ቅዳሜና እሁድ። most of the time እሁድ ማለት ነው። በዛም የተነሳ ዩዥዋሊ የሚለው ተመራጩ መልስ ይሆናል። so is the right answer። ጥያቄ ቁጥር 12 ብላንክ ዩ ፕሌይ ገበጣ in the field ባዶ ቦታው ላይ ሊገባ የሚችለው የትኛው ነው? A have B are C does D do። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ዱ ይሆናል። for example in a normal statement you do እንላለን አይደለ? question ስናደርገው ደግሞ do you ብለን ነው የምንጀምረው። ስለዚህ do you play ገበጣ in the field? so this is the right answer። ጥያቄ ቁጥር 13 they blank here since 1985 ኢትዮጵያን ካላንደር። እዚህ ጋር የሚገባው ቃል ወይም ደግሞ ፍሬዝ የትኛው ነው? A live፣ B living፣ C have lived፣ C has lived። ኖርማሊ እዚህ ጋር የምንጠቀመው ፕሬዘንት ፐርፌክት ቴንስ ነው። የፕሬዘንት ፐርፌክት ቴንስ ፎርሙላው ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቨርብ 3 ኦር ፓስት ፓርቲሲፕል። ይሄ ኖርማሊ አይ ሃቭ ሊቭድ ነው የምለው። አይ ሃቭ ሊቭድ ሂር ሲንስ 1985 ኢትዮጵያን ካላንደር። እዚህ መኖር የጀመርኩት ከ1985 ዓመተ ምህረት ጀምሮ ነው። ስቲል መኖሩ ኢንኮንቲኒቲ ላይ ነው ማለት ነው። ስለዚህ ባለፈ ጊዜ ተጀምሮ ስቲል ለቀጠለ ፕሬዘንት ፐርፌክት ቴንስን መጠቀም እንችላለን ማለት ነው። ሲንስ እና ፎር የሚሉትንም ቃላት በስቴትመንት ውስጥ ስናገኝ ፕሬዘንት ፐርፌክት ቴንስን እንጠቀማለን ማለት ነው። ስለዚህ C is the right answer። They have lived here since 1985 ኢትዮጵያን ካላንደር። ወደ ቀጣዩ ጥያቄ ስናልፍ I phoned you yesterday but you blank at home። A aren't፣ B wasn't፣ C didn't፣ D weren't። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው weren't ይሆናል። I phoned you yesterday። I phoned you yesterday means I called you yesterday but you weren't at home። ትናንትና ደውዬልሽ ነበረ ነገር ግን እቤት አልነበርሽም እንደማለት ነው። ያለፈ ጊዜ ነው። ስለዚህ ፕሬዘንት ቢሆን ኖሮ you are እንል ነበር አይደለ? ፓስት ሲሆን ደግሞ you were እንላለን። ነገር ግን ስቴትመንቱ ኔጌቲቭ ነው አይደለ? I phoned you yesterday but you weren't at home። You weren't at home። So this is the right answer። ቀጣይ ጥያቄ I was playing tennis while my sister blank a book። A has read፣ B is reading፣ C was reading፣ D were reading።
የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው was reading ይሆናል። at the same time ሁለት አክቲቪቲዎች at the same time ሁለት አክቲቪቲዎች ሲከናወኑ ከነበረ ባለፈ ጊዜ ማለት ነው። both side past continuous tense እንጠቀማለን። both side past continuous tense እንጠቀማለን። ስለዚህ I was playing tennis while my sister was reading a book. So, C is the right